የቀረባችሁት ሰው የወደዳችሁት ሰው ቦታ የሰጣችሁት ጓደኛ ምናምን ባንድ የችላ ሲላችሁ ያማል። አንደርስታንድ አደርጋችኋለሁኝ። ግን ለምንድን ነው ፐርሰናል ወስዳችሁት በጣም እንዲያማችሁ የምትፈቅዱት? በቃ ጻፋችሁላቸው፣ ደወለችሁላቸው፣ አላነሱም፣ አልመለሱም። ያንን ጊዜ፣ ያንን ኃይል፣ ያንን ኢነርጂ ወደ ራሳችሁ መልሱት። በቃ አላነሱም፣ ተነስታችሁ ሂዱ። ሄዳችሁ ማታውቁበት ፓርክ ማየት ትችላላችሁ። ማታውቋቸውን ሰዎች ቁጭ ብላችሁ ማውራት ትችላላችሁ። አዲስ ኤክስፒሪየንስ፣ አዲስ ልምድ መለዋወጥ ትችላላችሁ። ተነስታችሁ መጽሐፍ ማንበብ ትችላላችሁ። ለራሳችሁ የሆነ ጊዜ ቁጭ ብላችሁ 10 ደቂቃ ጸጉራችሁን ቅቤ መቀባት ትችላላችሁ። ለራሳችሁ ያንን ኢነርጂ ሰውን ፍለጋ፣ ሰውን ለማግኘት፣ ሰውን ለማሳመን፣ ዋጋችሁን ለማሳየት እንዲህ የምትደክሙበትን ያቺን ነገር ወደ ራሳችሁ አድርጋችሁ ከራሳችሁ ጋር ጥሩ ጊዜ ማሳለፍ ትችላላችሁ። ሰውን በራሳችሁ የቆመ አንከር ሲኖራችሁ፣ ጥሩ የሆነ ማንነት ስትገነቡ ከራሳችሁ ጋር ሰውን መፈለግ፣ ሰውን መለማመጥ፣ የሰው ረሃብ አይኖራችሁም።